አይቷልና በወገን ሁሉ ፊት ያዘጋጀውን ለአሕዛብ ብርሃን ለወገን ለእስራኤልም ክብርን ትገልጥ ዘንድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እንኳን ለቅዱስ ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል አደረሳችሁ። ልዩ መንፈሳዊ ጉባኤ ከቃሊቲ አረጋውያን ክብካቤ መካነ ስብሐት ቅድስት ሥላሴ ወአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ከሐምሌ 5 ቀን እስከ ሐምሌ 7 ቀን 2017 ዓመተ ምህረት ስርዓተ ንግስ ሐምሌ 5 ሐምሌ 7 ከወራት እልህ አስጨራሽ ትግልና ጸሎት በኋላ በፈቃደ እግዚአብሔር ተቆፍረው የወጡት የቅድስት ሥላሴ የአቡነ ገብረ መንፈስ ቅዱስ የአቡነ እስትንፋሰ ክርስቶስ የቅዱስ ኡራኤልና የቅድስት አርሴማ ጠበል ይህ ቦታ አዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ ወረዳ 08 የሚገኝ አረጋውያን ክብካቤ ቅድስት ሥላሴ እና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። በዚህ ቤተክርስቲያን ቅጽር ግቢ እንግዲህ ወደ ታች 53 ሜትር ከቅጽር ግቢ ስብሐተ እግዚአብሔር ከሚደርስበት ከቤተ ክርስቲያኗ እጅግ በጣም ቅርብ በሆነ ቦታ ላይ 53 ሜትር ወደ ታች ርቀት ያለው መቼም ይቋረጣል የማይባል የጸበል አገልግሎት የሚሰጥ ጸበል ወጥቷል። ይህ ጸበል ለሕሙማን እጅግ ፈውስ የሆነ ጸበል ነው። በዚህ ቦታ ላይ እጅግ በፈዋሽነታቸው የሚታወቁት ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ለኢትዮጵያውያን እጅግ በብዙ ጸሎት ኢትዮጵያውያንን ማርልኝ በማለት ወደ እግዚአብሔር የተማጸኑ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸበል ውስጥ አሁን የሚጠመቁበት ነው። ደግሞ የክፍሉ ለወደፊት ይሄ አካባቢ ራሱ የሚጠመቁበት ነው። አሁን ቧንቧው በዚህ ነው የሚገባ። እስከዚያ ግን እዚህ ውስጥ ይሄ ክፍል የሴቱ ክፍል መሆኑ ይሄ ሴቱ እዚህ ዋናው የሚወርደው ነው እና የጸበሉ ክፈትልና ይሄ እየወረደ እንደዚህ ጸበሉ ስማ ቤተ ክርስቲያኒቱ ያፈራቻቸው ታላላቅ ሊቃውንት የሚያስተምሩበት ልዩ የጠዋትና የምሽት ጉባኤ
የማኅበራት መዝሙራትና ቅንብሮች የሊቃውንት ቅኔና ወረብ የቤተ ክርስቲያኒቱ ማኅበረሰብ እናንተን ለመቀበል ሽር ጉድ ላይ ናቸው። ካህናቱ ታጥቀው ተነስተዋል። ኑ መካነ ስብሐት ትጠራችኋለች። አድራሻ ከቃሊቲ ክፍለ ከተማ አስተዳደር ጀርባ ቃሊቲ አይነ ስውራን አዳሪ ትምህርት ቤት አጠገብ